ልጅን በዚህ ልክ ማሰቃየት ምን ይሉታል? ፈላው ለምን እኛ ባስደነገጥ ነው ለምን ሌላው ይደረባል? አይበቃም እንደኛ ምርጥ ቡድን አይደለም ቢልም ያመለሉ ኢየሱስ ግን አሳየው ሁለቴ ደውሎ እንዴት መጀመሪያም በነበረበት ክለብ አሁንም ባለበት ክለብ ሁለቴ ይቀጣል? አይመጣውም እኮ ጭራሽ ነው የማይመጣው እኮ። ምን አስለፈለፈክ? 3 ጎል መሸከም እስካልቻልክ ድረስ ምን አስለፈ? አፈን አትዘጋም አትዘጋም? እንደኔ ድምጽ ዝም አትልም? እኛ ባህላችንን እናክብርበት። አንተም አርፈ የሚሰጥን ተሰጥተ ተቀበል አትሄድም? ምን አስለፈለፈክ? ጭራሽ በለበለ በብዙ ሚዲያዎች የሚታማውን አጥቂያችንንም አስነስተክ ማስካስ ያስኮ አስባልከው። በቃ እንግዲህ አሁን ወኔ እኮ ጥሩ ነው። አሁን ለነዛ ለሼቦቹ ወኔ ሰጣቸው፣ ግን ምንድነው አላዳናቸው። ሚስተር አካንጂ ያኛውን ቡድን ካልሆነለትም ይሄኛውን ቡድን ካልሆነለትም እና እንዳሳ ሸተፋካፕ እኔ በዚህ ክለብ ምክንያት ስንት የነተው ሌሊቶችን አሳለፍ። አንዱን እንኳን ብተኛ ከሸፈ ሌሊት አሳለፍ። ቀጣይማ ተደምናለ እኛለው ሲደርስ ዶክተር አዘላችሁ ነው በሳምንት 2 የምትለጠፉት? ወይኔ አዋረድከን ሲቲ እንግሊዝን ወክለ ልከነ ስሙን ከማናቀው ማን ይሁን ከማናቀው ቡድን ጋር ተጫውተ 3 ይጨስባል ሲቲ። አንተና አሁን ከኔ ጋር ለዋንጫ የምትፎካከረው ከዋለ መጥቼ ጀርባ ላይ ተነፍሳለሁ መጥሉት እናንተ ናችሁ ከኛ ጋር እንዲህ የተለጠፍክ አንተ ወይኔ መቼ ነው በሜዳ መተን የምንጫወተው? መቼ ነው? እኔ እንደው ፊላላ ባልገርፍ ጠብቅ። ወይኔ ይሄ ሁሉ ግን የተርፌ ስራ ነው። የምሬ ነው የምላችሁ። ኩኛ ብርኖ ኩኛ የበቃ ጆሮአችሁ ላይ አቃጨሉባችሁ፣ አጀዘቧችሁ እኮ የተርፌ ስራ። እኔ እኮ ማለት ነው ተርፌ ከባድ ቲም መስለኝ ነበር። ለካ አይደለችም ሆነ አይደለም። ሲቲ ደድበው ነው ያው ይሄኛው ሲለጥፈው ነው የገባኝ። እኔ ተርፌ ምንም አቋሟ ተሻሽሎ እንዳይመስላችሁ እንዳትሸወዱ። ያው ነች። ቀጣይ ጨዋታን አይተን ነው መመስከር ያለብን እንጂ አይሆንም ጀሞ። ለማንኛውም ሲቲ ተለጥፏል። እንግዲህ ምንም ማድረግ አይቻልም። ግን ስንተኛ ናችሁ ሻምፒዮንስ ሊግ ላይ? እንዴት ነው ነገሩ?